በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ በአማን ተንሥአ። ክርስቶስ ተነስቷል፣ በእውነትም በርግጥም ተነስቷል። ይህንኑ እያሰብን ይህንኑ ሰላምታ እየተለዋወጥን በዓለ ሃምሳን እንደሱ እንደ አምላካችን ፈቃድ ለእኛ በኩረ ትንሣኤ ሆኖ የተነሳበትን ታላቁን የብርሃነ ትንሣኤውን ነገር እያበሰርን እንሰነብታለን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በዚህ መልኩ የነገረችንን ያስተማረችንን እርሱም አምላካችን ለቤተክርስቲያናችን የሰጣትን ይህንን ታላቁን ነገር የትንሣኤውን ነገር እያበሰርን መድኃኔዓለም ኢየሱስ ክርስቶስ የፈቀደልንን ከሱ ከትንሣኤው ጋር የተያያዘውን ጉዳዮቻችንን ራሱ አምላካችን በደግነቱና በመሐሪነቱ ያስተምረናል፣ ይመክረናል። ለዛሬም በዛ መልኩ ነው ክፍል 3 የትንሣኤ ጉዳያችንን ይዘን የተመለስ ነው። አሁንም በድጋሚ እንኳን ለትንሣኤውም ለዳግም ትንሣኤውም አምላካችን በጤና በሕይወት ጠብቆ አደረሰን። ይህ ማህደረ ተዋሕዶ ነው። እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት እግዚአብሔር አምላካችን ከፈቀደልን በቅርባችን ካሉ ምንጮች እየጠቀስን የምንሰማው የምንከታተለው መንፈሳዊ የዩቲዩብ አገልግሎታችንን ነው ማዳመጥ የጀመርነው። ድንጋዩን ማን ያንከባልልልናል የሚለው ርዕሰ ጉዳያችን ቀዳሚ ሆነና ከዚያም ደግሞ መቼስ የትንሣኤ ነገር ከአምስቱ አዕማደ ምስጢራት አንዱ የሆነው ምስጢረ ትንሣኤ ሙታን ነውና ከዚያም ጋር ተያይዞ የሚሰጥ ሰፊ ትምህርት ስላለ ያንንም አያይዘን ለማየት እንሞክራለን። ክብርና ምስጋና ይግባውና ይህችን ዕለት ባርኮ ቀድሶ የሰጠን የትንሣኤው ጌታ የሁላችን አባት የሁላችን መድኃኒት ቸሩ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁንልን። አማላጅቱም ንጽሕተ ንጹሐንም ልመናዋ ጸሎቷ አልተለየንምና በሱ የማዳን ሥራ ውስጥ ያልተለየችም ምክንያተ ድኅነትና እሷንም በሚገባት ክብር መጠን እያመሰገን እያከበርናት ልመናሽ ጸሎትሽ የቀደመው ቃል ኪዳንሽ ፊት የማያስመልሰው አንገት የማያስቀልሰው ሁልጊዜም አብሮን ያለው ምልጃሽ አልተለየንምና ስምሽ የከበረ የተመሰገነ ይሁን እንላታለን። የቅዱሳን አምላክ ስለነዚህ ሁሉ ደጋጎቹ ቅዱሳኑ ቃል ኪዳን ብሎ ነውና ሁላችንም ለዚህ ያደረሰን። ለቅዱሳኑም እንደዚሁ እንደሚገባቸው መጠን ምስጋና ይገባቸዋል፣ ክብር ይገባቸዋል። ድንጋዩን ማን ያንከባልልልናል የሚለው ነው የመጀመሪያው ርዕሳችን ዛሬ በክፍል 3 በተለያየ ርዕሰ ጉዳይ ከምንከታተላቸው የትንሣኤ መልእክቶቻችን አንዱ። ክርስቶስ ሲቀበር ደስታቸው የተቀበረ ተስፋቸው የወደቀ ብዙዎች ነበሩ። ያድነናል ያሉት ሲሞት፣ እስራኤልን ይቤዣል ያሉት በግፈኞች እጅ ሲወድቅ የብዙዎች ልብ እንባና ደም ማፍሰስ ጀምሮ ነበር። ቅዱሳት ሴቶች ሐዘናቸውን ለመጨረሻ ጊዜ ለመግለጥና የክርስቶስን ትዝታ በልባቸው ለማኖር ወደ መቃብሩ ገስግሰዋል። ክርስቶስ ግን ዛሬም ሕያው አምላክ እንጂ የትዝታ አምላክ አይደለም። ሉቃስና ቀሌዮጳ ተስፋ ቆርጠው ይህች ዓለም ጥንትም ቢሆን ለደግ አትሆንም ብለው ወደ ኤማሁስ እየገቡ ነበር። ዳሩ ግን ክርስቶስ ተስፋ እንደቆረጡ ወደ ቤታቸው ይገቡ ዘንድ አልፈለገም። ተስፋ መቁረጥ ለደቂቃ እንኳ ከባድ ነው። በራሳቸው ሳይሆን በአምላካቸው ተስፋ መቁረጣቸው ደግሞ የበለጠ አስጨናቂ ነበር። ምላጭ ቢያብጥ በምን ይበጡ፣ ውሃ ቢያንቅ በምን ይውጡ ነውና። ሆኖም ተስፋ መቁረጥ በትንሣኤው ድል ተነስቷል። ሴቶች በዚያ ማለዳ ወደ መቃብሩ የገሰገሱት ቅዱስ ሥጋውን ሽቱ ቀብተው ለመሰናበት ነበር። እርሱ ግን የሚሰናበቱት ሳይሆን አብረውት የሚኖሩት ሕያው አምላክ ነው። ሴቶችን ያስጨነቃቸው የተገጠመው ከባዱ ድንጋይ ነበር። ነገር ግን ድንጋዩን ማን ያንከባልልልናል ብለው ከቤታቸው አልተቀመጡም። ማርቆስ 16 ቁጥር 3 ተስፋ ሳይቆርጡ ወደ መቃብሩ በሄዱ ጊዜ እንዳሰቡት ሳይሆን ጌታቸው ሞትን ድል አድርጎ ተነስቷል። ያስጨነቃቸው ድንጋይም ቢሆን ተንከባሉ አግኝተውታል። ከቤታቸው ሲወጡ የፈሩት ነገር ሁሉ በቦታው ሲደርሱ አልነበረም። አንዳንድ ጊዜ በርቀት ሁሉም ነገር አስፈሪ ይሆናል፣ ሲደርሱበት ግን ቀላል ይሆናል። እነዚህ ሴቶች አቅማቸውን አስበው ከቤት ቢቀሩ ኖሮ ሞትም ተገድሎ ድንጋዩም ተንከባሎ አያዩም ነበር። አልችልም ብሎ ከመቅረት መጀመር መልካም እንደሆነ ከነዚህ ሴቶች መማር ብልህነት ነው። ለእስራኤል የዮርዳኖስ ባህር ለሁለት የተከፈለው ጉዞ ጀምረው ከባህሩ ሲጠጉ ነው እንጂ ገና ከሰፈሩበት ሜዳ ሳይነሱ አይደለም። ሰይጣን መንፈሳዊ ነገር ገና ሳንጀምረው የማይገፋ የማይቻል ከባድ አስመስሎ ያሳየናል። ነገር ግን እንደነዚህ ሴቶች ከቤት ወጥቶ ጉዞ መጀመር ትልቅነት ነው። እግዚአብሔር ቁርጥ ሕሊናችንን አይቶ ይረዳናል። ድንጋዩን የምናንከባልልበትን ተመጣጣኝ ኃይል ይሰጠናል። እነዚያ ሴቶች ድንጋዩን ሲጠብቁ ተንከባሉ አገኙት። ወደ መቃብሩ ዘልቀው ሽቱ መቀባትን ሲያስቡ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል የሚል ድምፅ ሰሙ። ማቴዎስ 28 ቁጥር 6 አይሁድ ጌታን ገደል ነው ብሎ አላረፉም። ጠላት ለጊዜው እንጂ እስከ ዘላለሙ መግደል አይችልም። ስጋን እንጂ ነፍስንም መግደል አይችልም።
ትንሣኤ የገዳዮችን አለመቻል ያሳየ ነው። ገዳይ 1000 ጊዜ የሚሞተው በትንሣኤ ነው። መግደል እየቻለ የሞተ ክርስቶስ ብቻ ነው። ገደልን ብለው እንዳይደሰቱ እግዚአብሔር ትንሣኤን አወጀ። መሞት ባይኖር ትንሣኤ አይኖርም ነበር። ጠላት ባይኖርም ሞት የለም ነበር። በጠላት ሰፈር ሞቶ በእግዚአብሔር ክብር መነሳት በእውነት ትልቅ ነው። ሞት ጊዜያዊ ሲሆን ትንሣኤ ግን ዘላለማዊ ነው። ሞት መጨረሻ አለመሆኑን ያበሰረን የክርስቶስ ትንሣኤ ነው። መስፍኑ ጲላጦስ ክርስቶስ ከሞት መነሳቱን ከወታደሮቹ በየተራ ጠይቆ ከተረዳ በኋላ በትንሣኤው አመነ። ይህንንም እምነቱን ለሮማው መንግሥት አሳወቀ። በዚህም ምክንያት ሰማዕት ሆኖ ሞተ። የክርስቶስ ትንሣኤ ጠላትን ወዳጅ፣ ገዳይን ሰማዕት ያደርጋል። በመግደል ከምናሸንፋቸው በመነሳት የምናሸንፋቸው ብዙ ናቸው። ገዳይ እንቅልፍ የለውምና አይሁድ እንቅልፍ ሲያጡ፣ ክርስቶስ ግን የወይን ስካር እንደተወው ኃያል ተነሳ። ጌታችን በመቃብር አርፎ ሳለ መቃብሩን እንዲጠብቁ የታዘዙ ወታደሮች ነቁ። ጌታችን ሲነሳ ግን እንቅልፍ እንደጣለው ሰው ወደቁ፣ እንደ በድንም ሆኑ። አይሁድ ለመግደል ሸንጎ እንደሰሩ ሲነሳ ሸንጎ አልሰሩም፣ ትንሣኤውን አምነዋልና። ትንሣኤ የሰውን አቅመ ደካማነት ያሳየ ነው። በሞተ ቀን ሰዎች ይጮሁ ነበር፣ ስለዚህ እግዚአብሔር ዝም አለ። በትንሣኤው እግዚአብሔር ሲናገር ሰዎች ጸጥ አሉ። በቤት የተደበቁ ደቀ መዛሙርት ወጡ፣ ከተማውንም የሞሉ ተሰወሩ። ትንሣኤ ለጥቂት ቀን የተደሰቱ ለዘላለም የሚያዝኑበት፣ ለጥቂት ቀን ያዘኑ ለዘላለም የሚደሰቱበት ነው። አይሁድ የሞት ፍርድ ሊፈርዱበት ጌታችንን ወደ ጲላጦስ ወሰዱት። ክርስቶስ ሲነሳ ግን ወደ ገዢው ጲላጦስ መሄድ አልቻሉም። የትላንት ኃይል፣ የትላንት መደመጥ ዛሬ ወይም ነገ ላይኖር ይችላል። አይሁድ በዕለተ ዓርብ ያሰሙት ጩኸትና ፉከራ፣ ያሳዩት የበላይነት በዕለተ እሑድ አልነበረም። ትንሣኤ አንገት ደፍተው የነበሩ ሐዋርያት ቀና ያሉበት፣ የኮሩ የተፈሩ አይሁድ ያፈሩበት ቀን ነው። አንዳንድ ጊዜ የማይቻል የሚመስለን እግዚአብሔርን አምነን ስራውን ስንጀምር ካሰብነው በላይ ቀላል ሆኖ እናገኘዋለን። ቅዱስ ወንጌል እንደመዘገበልንም ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብም እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቱ ገዙ። ሰንበት የሚያልፈው ቅዳሜ ሰርክ ላይ ነው። ቀን ላይ እንዳይገዙ የሰንበት ሕግ ይከለክላቸዋል። ሰንበቱ እንዳለፈ ግን ወዲያው በምሽት ሽቱን ገዙ። በህሊናቸው ድንጋዩን ማን ያንከባልልልናል ብለው ተጨነቁ እንጂ የአይሁድን ቁጣ፣ የወታደሮቹን ዛቻና ግልምጫ አላሰቡም። ሐዋርያት ደግሞ ያስጨነቃቸው ድንጋዩን ሳይሆን የአይሁድ ዛቻ ነበር። ዛሬም ችግራችን እንዲሁ የተለያየ ነው። አንዱ የሚፈራውን ሌላው ላይ ፈራው ይችላል። የሚያስፈራው ቀን ያላስፈራቸው በማያስፈራው ቀን እጅ ይሰጣሉ። መግደላዊት ማርያም 7 አጋንንት የወጣላት ሴት ናት። ከምን እንደዳነች ታውቀዋለች። ስለዚህ የክርስቶስን ቀንበር ለመሸከም የጨለማውን መንገድ በድፍረት ለመጓዝ አልፈራችም። ድንጋዩ የተንከባለለው ክርስቶስ እንዲነሳ አይደለም። መላእክት መቃብሩ ባዶ መሆኑን ለማሳየት መላእክት አንከባለሉት እንጂ እርሱ በዝግ መቃብር ተነስቷል። በቀራንዮ የነበረችው ድንግል ማርያም በመቃብሩ ስፍራ አልነበረችም። የልጇን መነሳት አምናለችና ልጇን ከሙታን መካከል አልፈለገችም። ወታደሮች ሲጠብቁ መላእክትን ያዩት ሴቶች ወታደሮችን በድን ሆነው መቃብሩ ባዶ ሆኖ ሲያዩ ልባቸው ደንግጦ ነበር። ስጋት የነበረው የአይሁድ ቁጣ፣ የወታደሮች ጥበቃ፣ የድንጋዩ ክህደት ሁሉም አልነበረም። ክርስቶስ ሲነሳ እነዚህ ሁሉ ፍርሃቶች ድል ተነሱ። እግዚአብሔር ሲነሳ የፈራናቸው ይፈሩናል። የእግዚአብሔር መልአክ አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን እንደምትሹ አውቃለሁ፣ ተነስቷል፣ በዚህ የለም ብሎ ተናግሯል። የመልአኩ ክስተት፣ የድንጋዩ መንከባለል፣ የመቃብሩ ባዶ መሆን ያስደነግጣል። ያልጠበቁት ደስታም ከጠበቁት ሐዘን በላይ ክው ያደርጋል። የእግዚአብሔር መልአክ መቃብሩ ባዶ መሆኑን በእምነት ተቀበሉ አላለም፣ በአይን እዩና አረጋግጡ አለ እንጂ። እኛም ዛሬ እናምናለን፣ ነገ እናያለን። ክዶ ለነበረው ሐዋርያ ለጴጥሮስም ንገሩት አለ። ንስሐ በመግባቱ መላእክት መደሰታቸውን ለመግለጥ ነው። በአንድ ሌሊት 3 ጊዜ ለካደ ጴጥሮስ 7 አጋንንት ለነበሩባት መግደላዊት ማርያም ትንሣኤ ተገለጠ። እግዚአብሔር ንስሐን የሚያከብር ወድቀው በተነሱ የሚደሰት አምላክ ነውና ጠላቶቹ ስጋውን ገደሉ፣ ፍቅሩን ግን መግደል አልቻሉም። የማይሞተው ፍቅሩ ጴጥሮስን እንደገና አሰበው። ከትንሣኤ በኋላ ቂምና መተዛዘብ የለም። ለካደው ጴጥሮስ ቅድሚያ ተገለጠ፣ አፍሮ እንዳይጠፋበት። ለማናፍረው እያፈረ ስንት ዘመን አባበለን። የሸሹትን ደቀ መዛሙርት ሳይታዘብ ሰላም ለእናንተ ይሁን አለ። እርሱ የሰውን ድካም ያውቀዋልና ሞት ፍቅሩን አልገደለበትም። ወደ ክርስቶስ ለመገስከስ ስናስብ ብዙ ድንጋዮች ከፊት ለፊታችን ይታዩናል። ሆኖም እንዴት እንደሚንከባለሉ ባይገባንም ጉዞውን ግን ማቆም የለብንም። የአምላክ ዝምታ
የሌለ ያህል ይመስላል። በዚህ ሰዓት እግዚአብሔር ደክሞ የሰው ኃይል የበረታ ስለሚመስል ዛሬም ሰዎች በጌታችን ሰውነት ላይ ብዙ ድንጋዮች ይገጥማሉ። ምስኪኖች ይበልጥ እየደህዩ፣ ግፈኞች እያበጡ ይሄዳሉ። በእኛና በክርስቶስ መካከል ድንጋይ ሆነው የጋረዱን፣ ጸሎታችንን ከዳመና በታች ያስቀሩብን እልህኝነቶችን፣ ራስ ወዳድነቶች፣ እኔ ብቻ ያልኩት ይሁን ባይነቶች፣ ለጎረቤት መቃብር የመቆፈር ሴራዎች፣ አታላይነቶች ናቸው። በእጃችን ሽቱ ይዘናል። ለሕያውነቱ ሳይሆን ለሞቱ ልንቀባው ይፈልገናል። እግዚአብሔርን የትላንት አምላክ ብቻ ማድረግ ያንን ሽቱ ያስታውሳል። እግዚአብሔር ድሮ ይሰማይ ነበር እያሉ መኖር ያንን ሽቱ ይገልጣል። ብቻ ብናመነታም መቆም የለብንም። ስንደርስ ወታደሮች ወድቀው መልአክ ቆሞ ድንጋዩ ተንከባሎ በላዩ የእግዚአብሔር የሰራዊት አለቃ ተቀምጦ እናገኘዋለን። አይሁድ በዚህ ሁሉ ውስጥ ስጋውን እንጂ ፍቅሩን መግደል አልቻሉም። ስጋም ሞቶ ሕያው መሆን ይቻላል። ፍቅር ሞቶ ግን ሕያው መሆን አይቻልም። ጌታ ሲነሳ ወደ ቀያፋ ግቢ ሳይሆን ወደ ደቀ መዛሙርቱ ሄደ። እርሱ ለብሽሽቅ አልተነሳምና ትንሣኤን ወደ ሞት የሚለውጠው ጽድቃችንን የሚያከሽፈው ከሰው ጋር ውድድር ውስጥ ስንገባ ነው። የመነሳቱን ነገር ደቀ መዛሙርቱ በከፊል ልብ ተቀበሉ። ቶማስ ጣቴን በተወጋው ጎኑ ካላስገባው አላምንም አለ። ጠላቶቹ ግን አምነዋል። ለደቀ መዛሙርቱ ሞቱን ሲነግራቸው አላመኑም ነበር። ጠላቶቹ ግን በሞቱ ሰግተው መነሳቱን አምነው መቃብሩን አስጠበቁ። ጠላቶቹ ትንሣኤውን ያመኑት ገና ሳይነሳ ነው። ደቀ መዛሙርቱ ግን ተነስቶ ማመን አቃታቸው። ቅዱሳን መላእክት የገረማቸው ትንሣኤው ሳይሆን ሞቱ ነበር። በአንጻሩ ሰውን የገረመው ሞቱ ሳይሆን ትንሣኤው ነው። ጌታችን የወዳጆቹን ስጦታ የሚያከብር ቢሆንም የመግደላዊት ማርያምን ሽቱ ግን ሳይቀባ በኩለ ሌሊት ተነሳ። ሕያው ነውና የሙታን ሽቱ መቀባት አላስፈለገውም። በድሆች ቤት የኖረው ጌታ በባለጠጎች መቃብር ለ3 ቀን ተጋበዘ። መቃብር ቶሎ የሄደ እንግዳ ያለ ዛሬ አላየችም። መቃብር ሳትሆን የእንግዶች ማደሪያ ሆነች። ቤት የሌለው ማዕድ አቅራቢ ክርስቶስ በምድረ በዳ ስንቱን አጠገበ። በተውሶ መቃብር ተቀብሮ ለሐዋሱት መለሰ። 7 አጋንንት የወጣላት መግደላዊት ማርያም የሌሊቱ ጨለማ ሳያስፈራት ገሰገሰች። ከትልቁ ጨለማ የወጣ ትንሹን ጨለማ አይፈራምና ትንሣኤው ያልጠበቁት ነገር የሚገኝበት ነው። መግደላዊት ማርያም ቅዱስ በድኑን ስትፈልግ እርሱ ተነስቷል። ከፈን ስታስስ ብርሃን ለብሷል። ከመሬት በታች ስትሻው እርሱ ከተማውን አጥለቅልቋል። በጠባብ ዋሻ ስትፈልገው በሰፊው ዓለም ናኝቷል። ይሄው አምላካችን እንግዲህ ለዛሬም ድንጋዩን ማን ያነሳልናል፣ ማን ያንከባልልልናል ብለው ሰግተው የነበሩ ሴቶች እነ መግደላዊት ማርያም በዚህ መልኩ እግዚአብሔር እንደደረሰላቸውና እኛ የሚጨንቀንን ነገር እሱ አምላካችን ያውቀዋልና በቦታው ስንገኝ ቁርጥ ሕሊና ሲኖረን በልባችን ወስነን ስንነሳ መድኃኔዓለም እንደሚረዳን ሁሉን የከበደንን እንደ ድንጋይ ተሸክመነዋል ብለን ያሰብነውን ነገር ሁሉ አቀሎልን ከኛ ልቦና ከኛ እምነት የመጣ ጉዳይ ብዙ ግዳጆችን እንደሚፈጽምልን ያየንበት የተማርንበት ትምህርት ነውና ለመንፈሳዊ ነገር እንድንነሳሳ ከበደኝ አልችለውም አይሆንልኝም የምንለው ነገር በሃይማኖት ውስጥ እንደሌለ በተለይ በእምነት ሆነን እንዳቅማችን ልናደርገው ባሰብን ነገር ሁሉ እርሱ አምላካችን እንደሚረዳን እሱ አምላካችን የእምነት ሰዎች ከሆን ሁልጊዜም ከኛ ጋር እንደሚሆን የሚያሳስብ በልባችንም እንድናሳድረው የሚያስፈልገን መልእክት ነው። የሚያንከባልል ስላለ እንዳንጨነቅ ለማለት ነው። ሌላው መልእክታችን ከሞት በኋላ የሚገኘው ሕይወት ምን ይመስላል የሚለውን ደግሞ የምንመለከትበት ቀጣዩ ርዕሰ ጉዳያችን ነው። መቼስ ትንሣኤ ብዙ ነገር ስለሚያስተምረን ማለት ነው። ሞት የሰው ልጆች የሕይወት ፍጻሜ አይደለም። ይልቁንም ለጻድቃን ከዚች ምድረ ፋይድ ወደ ተሻለውና ዘላለማዊ ደስታ ወዳለበት ቦታ መሸጋገር ድልድይ ነው። ብዙዎች የሥጋን በድን መሆን በማየት ሞት የሕይወት ፍጻሜ እንደሆነ አድርገው ይወስዳሉ። ይህ ግን የሃይማኖት ጉድለት የፈጠረው አመለካከት እንጂ እውነታው ከዚህ የተለየ ነው። የአንድ ሰው ነፍስ ከሥጋው በምትለይበት ጊዜ ወደ አጸደ ነፍስ ነው የምትጓዘው። አጸደ ነፍስ የሚባሉት ገነትና ሲኦል ሲሆኑ ገነት የጻድቃን ጊዜያዊ ማረፊያ ስትሆን ሲኦል ደግሞ የኃጥአን ጊዜያዊ መቆያ ነው። ከምጽአተ ክርስቶስ በኋላ በገነት ያሉ ወደ መንግሥተ ሰማይ፣ በሲኦል ያሉ ወደ ገሃነመ እሳት ይዘዋወራሉ። እስከ ጊዜ ምጽአት ድረስ ግን ገነትና ሲኦል የነፍሳት ጊዜያዊ ስፍራ ሆነው ይቆያሉ። ምንም እንኳ የጻድቃን ነፍስ በገነት ውስጥ ተድላ ደስታ ብታደርግም ፍጹም ደስታና ተድላ የሚገኝባት መንግሥተ ሰማያትን ወርሰው በፍጹም ክብር የሚኖሩት ከትንሣኤ ዘጉባኤ በኋላ ነው።
እናመጣዋለን ትንሣኤ ዘጉባኤ ምን ማለት እንደሆነ። በአንዳንዶች ዘንድ ስለ ገነትና ሲኦል የተሳሳተ አመለካከት ይንጸባረቃል። ገነትና ሲኦል የነፍሳት ጊዜያዊ መኖሪያነታቸውን ክደው ገነትን ማንኛውም በምድር ላይ ያለን የአትክልት ቦታ የሚወክል አድርገው ሲናገሩ፣ ሲኦልን ደግሞ የመቃብር ቦታ ነው ይላሉ። መጽሐፍ ቅዱስ ግን ገነት ከምድር ከፍ ያለች ከሰማይ ዝቅ ያለች የጻድቃን ነፍስ መኖሪያ መሆኗን በሚገባ ያስረዳል። የሚከተሉትን ማስረጃዎች በጥሞና እንይ። ምድረ በዳውን እንደ ኤደን እንደ እግዚአብሔር ገነት የሚል የመጽሐፍ ቅዱስ ቃል አለ። ትንቢተ ኢሳይያስ ምዕራፍ 51 ቁጥር 3 በንጽጽርነት የቀረበችው የእግዚአብሔር ገነት የተባለችው የነፍሳት ጊዜያዊ መቆያ የሆነችውን ነው እንጂ በምድር ላይ የሚገኝን የአትክልት ስፍራ አይደለም። ሌላው ደግሞ ጌታ ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው ይላል ሉቃስ 23 ቁጥር 43። በአትክልት ስፍራ ማለቱ እንዳልሆነ ግልጽ ነው። በአጸደ ነፍስ በገነት ለመሆኑ ምንም አያከራክርም። ሌላው ወደ ገነት ተነጠቀ፣ ሰውም ሊናገር የማይገባውን ቃል ሰማም ይላል ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 4። ቅዱስ ጳውሎስ ተነጠቀ ብሎ በሌላ ሰው አድርጎ ስለ ራሱ ወደ ገነት መነጠቅ መናገሩ ከዚች ምድር ወደ ተለየችው የጻድቃን ነፍስ ማረፊያ ወደ ሆነችው ገነት መነጠቁን ነው። ሌላው ደግሞ ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ ይላል የዮሐንስ ራእይ ምዕራፍ 2 ቁጥር 7። በምድር ላይ ካሉት የአትክልት ቦታዎች ከተመረተው ፍራፍሬ ማለቱ እንዳልሆነ ግልጽ ነው። ስለዚህ ገነት ማለት በምድር ላይ ያለ ማንኛውም የአትክልት ቦታ እንጂ የተለየች የተሰወረች የነፍሳት ማረፊያ አይደለችም የሚሉ ሰዎች የተሳሳተ አመለካከትን እንደያዙ አሁን ከላይ በጠቀስናቸው ማስረጃዎች እንገነዘባለን። ስለ ሲኦል ደግሞ የእነዚህ ሰዎች አመለካከት የተዛባና የተሳሳተ ነው። ሲኦል ማለት የመቃብር ጉድጓድ ነው ይላሉ። ዳሩ ግን መጽሐፍ ቅዱስ ሲኦል የኃጥአን ነፍስ መቆያ ቦታ መሆኑን እንደሚከተለው ይነግረናል። ስጋዬም ደግሞ በተስፋ ታድራለች፣ ነፍሴን በሲኦል አተዋትምና ይላል መዝሙር 15 ቁጥር 9። በመቃብር ጉድጓድ ማለቱ እንዳልሆነ ልብ ይሏል። ነፍስ በመቃብር አትቀበርምና። ሌላው ኃጢአተኞች ወደ ሲኦል ይወርዳሉ ሲል መዝሙር 9 ቁጥር 17። ወደ መቃብር ኃጥእም ጻድቅም ሁሉም ወረዱ አይቀርም። ዳሩ ግን ወደ ሲኦል የሚወርዱት ኃጥአን ብቻ ናቸው። የጻድቃን ነፍስ ግን ወደ ገነት ትገባለች። እንዲሁም ደግሞ በሉቃስ ወንጌል ምዕራፍ 16 ከቁጥር 22 ጀምሮ እንደምናነበውም ጌታ ስለ አልዓዛርና ባለጸጋው ሰው አሟሟት ባስተማረ ጊዜ ባለጸጋው ሞቶ በሲኦል በስቃይ ሳለ አብርሃምን በሩቅ አይቶ እንደተማጸነም ተገልጿል። እንግዲህ እነዚህ ከሲኦልና ከገነት ጋር በተያያዘ ጊዜያዊ መቆያ እንደሆኑ የምንማርበት ትምህርት ነው። ትንሣኤ ዘለ ክብር፣ ትንሣኤ ዘለ ሐሳር የሚባል አለና እሱን ደግሞ ልዩነቱን ለማየት እንሞክር። ትንሣኤ ለመላው የሰው ዘር ሁሉ ነው። የኃጥኡም የጻድቁም ሥጋ ከፈረሰበት ትቢያውን አራግፎ መነሳቱ አይቀርም። ትንሣኤ ከሌላቸው እንስሳት በስተቀር የሰው ልጅ ሁሉ ይሞታል፣ ይፈርሳል፣ አፈር ትቢያ ይሆናል። በአዲስ አካል ደግሞ በትንሣኤ ዘጉባኤ ይነሳል። በዚች ምድር ላይ ሳሉ የተቀደሰች ሃይማኖትን ወይም ደግሞ በተቀደሰችው ሃይማኖት ጸንተው መልካም ምግባር የሰሩ ሁሉ የክብር ትንሣኤ ይነሳሉ። ወንዶች የ30 ዓመት ጎልማሳ፣ ሴቶች የ15 ዓመት ቆንጆ ሆነው ከፀሐይ ከጨረቃ ደምቀው ፈጣሪያቸውን ኢየሱስ ክርስቶስን መስለው በክብር ይነሳሉ። በመንግሥተ ሰማይ እንደ ከዋክብት ደምቀው በዘላለማዊ ደስታ ይኖሩ ዘንድ ይህ የጻድቃን ትንሣኤ የክብር ትንሣኤ ዘለ ክብር ተብሎ ይጠራል። ማቴዎስ ምዕራፍ 25 ቁጥር 34። እንግዲህ ትንሣኤ ዘለ ክብር ማለት ለክብር የሚደረግ ትንሣኤ ማለት ነው። በዚህ ዓለም አሁን በድጋሚ ሕግጋተ ወንጌልን ጠብቀው ፈቃደ እግዚአብሔርን ፈጽመው በምክረ ካህን በፈቃደ ካህን የኖሩ ቅዱሳን ለክብር ተነስተው ከፀሐይ 7 እጅ አብርተው ፍጹም ፈጣሪያቸውን መስለው በፈጣሪ ቀኝ ቆመው ዋጋቸውን አግኝተው መንግሥተ ሰማያትን ወርሰው ለዘላለም በክብር ይኖራሉ። ትንሣኤ ዘለ ሐሳር የሚባለው ደግሞ ኃጥአን አፈር ትቢያ የነበረ ሥጋቸው ከነፍሳቸው ጋር ተዋህዶ ይነሳል። ዳሩ ግን ትንሣኤያቸው የክብር አይደለም። አበጋዛቸው ዲያብሎስን መስለው ተስፋቸው ጨልሞ በገሃነመ እሳት ለዘላለም ሲሰቃዩ ይኖሩ ዘንድ ነው። ይህ የኃጥአን ትንሣኤ ወደ መከራ ወደ ስቃይ የሚሄዱበት በመሆኑ ትንሣኤ ዘለ ሐሳር ይባላል። ማቴዎስ ምዕራፍ 25 ቁጥር 41። እንግዲህ ለመከራ የሚደረግ ትንሣኤ ማለት ነው ባጭሩ። በዚህ ዓለም ከሕገ ወንጌል ርቀው ከፈቃደ እግዚአብሔር ወጥተው ሲሰርቁ፣ ሲያመነዝሩ፣ ኃጢአትን የዘወትር ተግባራቸው አድርገው የሚኖሩ ሰዎች ደግሞ ፍጹም አለቃቸው ዲያብሎስን መስለው ከቆራ 7 እጅ ጠቁረው በክርስቶስ ግራ ቆመው ዋጋቸውን ተቀብለውና ገሃነመ እሳት ገብተው ለዘላለም ሲሰቃዩ ይኖራሉ።
ትንሣኤ ዘለ ክብር ለጻድቃን ትንሣኤ ዘለ ሐሳር ደግሞ ለኃጣን እንደሚሆንም ጌታ ሲያረጋግጥልን በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረገ ለሕይወት ወይም ለሕይወት ትንሣኤ፣ ክፉም ያደረገ ለፍርድ ትንሣኤ ይወጣሉና በማለት አስተምሯል። የዮሐንስ ወንጌል ምዕራፍ 5 ቁጥር 28። ሌላው እንግዲህ ይሄ ትንሣኤ ዘለ ክብርና ትንሣኤ ዘለ ሐሳር የሚለውን ትርጓሜ ባጭሩ ለማየት ያህል ነው። ሁለት የትንሣኤ አይነቶች አሉ። ቤተ ክርስቲያን የሰው ልጅ ሁለት ትንሣኤዎች እንዳሉት ታምናለች። የመጀመሪያው ትንሣኤ ልቦና ነው። ይህ የልቦና ትንሣኤ ለሚቀጥለው ትንሣኤ ማለትም ለትንሣኤ ዘጉባኤ የሚያበቃ ነው። በትንሣኤ ዘጉባኤ የሚነሱት ኃጥኡም ጻድቁም ቢሆኑም ኑ እናንተ አባቴ ብሩካን የሚባሉት ግን የመጀመሪያውን ትንሣኤ ማለትም ትንሣኤ ልቦናን የተነሱ ብቻ ናቸው። በሉቃስ ወንጌል ተዘግቦ የሚገኘው የጠፋው ልጅ በባዕድ ሀገር በመከራ ውስጥ ሳለ አስቀድሞ ወደ ልቡ እንደተመለሰ የአባቱንም ቤት እንዳሰበና ወደ አባቱም ተመልሶ አባቴ ሆይ በሰማይና በፊት በደልኩ፣ ወደፊትም ልጅ ልባል አይገባኝም አለ። አባቱም ይህ ልጄ ሞቶ ነበርና ደሞም ሕያው ሆኗል በማለት በልጁ መገኘት ተደስቷል። ሉቃስ ምዕራፍ 15 ከቁጥር 11። የጠፋው ልጅ ታሪክ ትንሣኤ ልቦናን የሚያስተምር ነው። ይህ ልጅ ሞቶ ነበር የተባለው በስጋው ሳይሆን ከአባቱና ከቤተሰቡ በመለየቱ ነው። በራዕየ ዮሐንስ ምዕራፍ 20 ቁጥር 6 ላይም በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው፣ ሁለተኛው ሞት በእርሱ ላይ ስልጣን የለውም ወይም በእነርሱ ላይ ስልጣን የለውም። የፊተኛው ትንሣኤ ያለው ትንሣኤ ልቦና ሲሆን ሁለተኛው ሞት የተባለው ደግሞ የነፍስ ሞት አያገኛችሁም ሲል ነው። ሮሜ 13 ቁጥር 11 ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ፣ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና በማለት የልቦና ትንሣኤ እንድንነሳ አስተምሯል። እንግዲህ ክርስቲያኖች በንስሐ ተመልሰው ሥጋ ወደሙ ተቀብለው በሕገ እግዚአብሔር ሲኖሩ ትንሣኤ ያገኛሉ። ይህ ነው ትንሣኤ ልቦና የሚባለው። ሁለተኛው ትንሣኤ ዘጉባኤ የሚባለው ነው። በዳግም ምጽአት ሙታን ከሥጋ መቃብር የሚነሱበት፣ ነፍስና ሥጋ የሚዋሃዱበት ነው። ይህም በቤተ ክርስቲያን አጠራር ትንሣኤ ዘጉባኤ ወይም የማኅበር ትንሣኤ ይባላል። ምክንያቱም በመጨረሻው ቀን የሞቱ ሁሉ ተነስተው ለፍርድ የሚቀርቡበትና ጻድቃን ወደ ዘላለም ክብር፣ ኃጣንም ወደ ዘላለም ሐሳር የሚሄዱበት ስለሆነ ነው። በትንሣኤ ዘጉባኤ ኃጣን ሁለተኛው ሞት ይሞታሉ። ይህም ዘላለማዊ ሞት ነው። የመጀመሪያውን ትንሣኤ የተነሱት ግን ከመጀመሪያው ሞት ማለትም ከነፍስና ከሥጋ መለየት በስተቀር ሁለተኛው ሞት አያገኛቸውም። በአጠቃላይ ስለ ሁለቱ ትንሣኤ ጌታ ሲናገር እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ ብሎ የነገረንን ልብ እንላለን። ትንሣኤ ልቦና ማለት ነው። በመቃብር ውስጥ ያሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም የሚያደረጉ ለሕይወት ትንሣኤ፣ ክፉ የሚያደረጉ ለፍርድ ትንሣኤ ይወጣሉ ብሎ የተናገረው ደግሞ ትንሣኤ ዘጉባኤን የሚያሳስብ ነው። የዮሐንስ ወንጌል ምዕራፍ 5 ቁጥር 25፣ ራዕየ ዮሐንስ ምዕራፍ 1 ቁጥር 7። ይህንኑ ካነሳን አይቀር የሙታን አነሳስ እንዴት ነው የሚለውን እኔና ሌሎቹን በይደር እናቆያቸዋለን። ቅዱስ ጳውሎስ የሙታንን አነሳስ ሲገልጽ ሥጋና ደም የእግዚአብሔር መንግሥት ሊወርሱ አይችሉም፣ የሚበሰብሰውም የማይበሰብሰውን አይወርስም በማለት አስተማረ። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 50 እንዲሁም ቁጥር 42 ላይ ፍጥረታዊው አካል ይዘራል፣ መንፈሳዊ አካል ይነሳል በማለት በተጨማሪ መግለጹ ፍጥረታዊ አካል ሟችና በስባሽ ስለሆነ የግድ የማይሞተውንና የማይበሰብሰውን መልበስ አለበት ሲል ነው። ሮሜ ምዕራፍ 8 ቁጥር 11፣ ሮሜ ምዕራፍ 6 ቁጥር 12፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 53። ሊቃውንቱ ከትንሣኤ በኋላ የሚኖረን አካል ከመሞታችን በፊት ከነበረን አካል ጋር አንድ እንደሆነ ተናግረዋል። ልዩነቱ የማይሞትና የማይበሰብስ ወደ መሆን መለወጡ ብቻ ነው። ዮሐንስ ምዕራፍ 2 ቁጥር 19 ይህን ወይም ነው ጌታችን የተናገረው ማለት ነው። ይህንን ቤተ መቅደስ ወይም ማለትም ሰውነቱን ማለቱ ነው አፍርሱት፣ በ3 ቀንም አነሳዋለሁ በማለት የሞተውና የተነሳው አካል አንድ እንደሆነ ያሳያል። ሙታን የሚቀሰቀሱት በቅዱስ ሚካኤል አዋጅ ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና ብሎ የመለከቱ ድምፅም ምሳሌነቱ የጌታ ትእዛዝ እንደሆነ ይነግረናል። በጌታ ትእዛዝ ሙታን ከያሉበት የሚሰበሰቡ ስለሆነ ነው። የጌታ ትእዛዝም በመላእክት አለቃ በቅዱስ ሚካኤል ድምፅ የሙታን ትንሣኤ ይታወጃል። ዮሐንስ ምዕራፍ 5 ቁጥር 29
በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይም በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ማለቱም በዳግም ምጽአት ጊዜ የአዋጁን ቃል የሚናገረውና የሚመጣው እሱ መሆኑን እንረዳለን። የመጀመሪያው ረቂቅ ነጋሪት ሲመታ አውሬ የበላው ነፋስ የበተነው ያለቀው የደቀቀው ሁሉ ራሱ በፈረሰበት ቦታ ላይ ይሰበሰባል። አንደኛ ቆሮንቶስ 15:35 መጽሐፈ መክብብ ምዕራፍ 3 ቁጥር 21። ሁለተኛው ረቂቅ ነጋሪት ሲመታ አጥንትና ጅማቶች ከስጋና ከደም ጋር ተያይዘው ትኩስ በድን ይሆናሉ። ሶስተኛ ረቂቅ ነጋሪት ሲመታ በአካል የምትናገር አንደበት ከራስ ጠጉራቸው እስከ እግር ጥፍራቸው ከቁጥር ሳይጎል ከሰውነታቸው ሳይከፈሉ ወንዱ የ30 ዓመት ጎልማሳ ሴቷ የ15 ዓመት ኮረዳ ሆነው በጎም ይሁን ክፉ ስራቸውን ይዘው ይነሳሉ እንጂ ጻድቁ ኃጥኡ ጻድቁ ሆኖ አይነሳም። የሙታንንም መነሳት ተስፋ እናደርጋለን የሚመጣውንም ሕይወት ለዘላለሙ በማለት አባቶቻችን ሊቃውንት በሃይማኖት መግለጫቸው ላይ ገልጸውታል። ይህንንና ከዚሁ ጋር የተያያዙ ሌሎች ጉዳዮችን ደግሞ መድኃኔዓለም ፈቃዱ ይሁንልን በቀጣዩ በክፍል 4 የምንመለከተው ይሆነናል። መቼስ አንዴ ጊዜው የትንሣኤ ስለሆነ ይህንኑ እያስረገጥን ልንማር ልንሰማቸው የሚያስፈልጉ ነገሮችን ማድረስ መስማት ስላለብን ነው። አምላካችን በቸርነቱ እንግዲህ እነዚህን ነገሮች በጊዜው ጊዜ እየተነጋገርንባቸው በልባችንም አምላካችን እንዲያሳድርልን መከታተል የሚገባንን እያደመጥን ያለ ነው። ለዛሬው ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የትንሣኤው ጌታ አሁንም በልባችን ውስጥ ቃሉን እንዲያሰርጽልን የልብ ትንሣኤ እንድንነሳ እሱ በቸርነቱ ኃይል እንዲሆነን ጥበቡን እንዲያበዛልን ድፍረቱን እንዲያድለን ምስጢሩን እንዲገልጽልን ፍለጋውንም እንድንማር እሱ በቸርነቱ በዚያ ብርሃን እንዲያመላልሰን የደግነቱን ስራ እንዲሰራልን ፈቃዱ ይሁንልን። እንግዲህ በብዙ መልኩ ይሄንን የትንሣኤውን ነገራችንን አሁንም መነጋገራችንን ምንጭ እየጠቀስን ወደ እናንተ ማድረሳችንን እንቀጥላለን። የቀጠሮ ሰዎች ይበለን። ማህደረ ተዋህዶ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ይኸው ከተለያዩ ምንጮች እንግዲህ ወደ እናንተ እያመጣን የምንከታተለውን መንፈሳዊ የዩቲዩብ አገልግሎታችንን ነው እየተከታተልን የነበር ነው። አምላካችን ስላስተማረን ክብርና ምስጋና ለገናና ስሙ ይሁንልን። ሁልጊዜም በእያንዳንዳችን ልቦና ውስጥ እንዲያድርና እንድንኖርበትም የሚያስፈልገንን ይህንን ቃሉን ከሳሽ ወቃሽ ፈራጅ እንዳያረግብን ለልባችን ልብ ሰጥቶልን በልባችን ጽላት አሳድሮልን የምንኖርበትን ከትላንት ዛሬ በተሻለ እሱን የምናውቅበትን ጸጋውን አብዝቶ አብልጦ እንዲያድለን እየተማጸን ለዛሬ የአምላካችንን ደግነቱና መሐሪነቱን እያደነቅን ይህንንም እንድንሰማ የፈቀደልን አምላካችንን ከምንም ነገር በላይ እያመሰገንን ነው የምንለያየው። እመብርሃን ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን አንዳችም ነውር የሌለባት ፊት የማያስመልሰው አንገት የማያስቀልሰው የአቁራሪተ መዓት የአፍጣኒተ ረድኤት የርኅርኅተ ሕሊና የርኅርኅተ ልቦና የምልዕተ ጸጋ የምዕራገ ጸሎት የወላዲተ አምላክ ልመናዋ ቃል ኪዳኗ የሁላችንም መጨረሻ በእናትነት ፍቅሯ የምታሳምርበት ይሁንልን። አምላካችን ሀገራችን ኢትዮጵያን በዓይነ ምሕረቱ ይመልከትልን። ደግ ደጉን መልካም መልካሙን ያሳየን ያሰማን። አሁንም ደግሞ እንደዚሁ በቀጠሮ ተገናኝተን እንድንሰማም እሱ ጊዜውን ባርኮ ቀድሶ እንዲሰጠን ፈቃዱ ይሁንልን። በክፍል 4 እንመለሳለን። በመሐልም በዓላት ሲመጡ ደግሞ በዓላትንም የምናስታውስበት መርሃ ግብራችንን አንዘነጋውም። ይህን ሁሉ እንግዲህ እያደረስን ያችን ከገቡ መውጣት ካገኙ ማጣት የለባትን መንግስቱን ለመውረስ የሚያበቃንን በጥቂቱ እየሰማን እሱን አምላካችን ደጅ እየጠናን እንሰነብታለን። ሰላም 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 እምይእዜሰ ይኩን ሰላም እምይእዜሰ ይኩን ሰላም እምይእዜሰ ይኩን ሰላም እምይእዜሰ ይኩን ሰላም 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 ከእንግዲህስ ይሁን ሰላም ከእንግዲህስ ይሁን ሰላም ከእንግዲህስ ይሁን ሰላም ከእንግዲህስ ይሁን ሰላም እያለን እንግዲህ ሰላሙን አምላካችን ለሁላችንም እንዲሰጠን በትንሣኤ ያገኘነውን ሰላም ሁሌም በልባችን እንዲያሳድርልን ፈቃዱ ይሁንልን። አሜን። ይቆየን። የቀጠሮ ሰዎች ይበለን። የዛሬውን እንደሱ እንደ አምላካችን ፈቃድ ወደ እናንተ ያደረስነውን መልእክቶቻችን ያገኘነው አእማደ ምስጢር 1 እና 2 ከተባለው መጽሐፍ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ትምህርት ክፍል ከተዘጋጀው መጽሐፍ ማለት ነው። እንዲሁም ሆህተ ስብከት ዘቅዱስ ያሬድ ቅጽ 2
ያገኘነው ነው በሊቀ ጉባኤ ጌታውን ድምጽ የተጻፈው። እንዲሁም ደግሞ ሱታፌ ጽድቅ ከተባለ ልዩ እትም ነሐሴ 2005 ዓመተ ምህረት በደብረ ኃይል ቅዱስ ራጉኤል ቤተክርስቲያን አንቀጸ ብርሃን ሰንበት ትምህርት ቤት በጎልማሳ ክፍል ተዘጋጅቶ ከነበረው መጽሔት ላይ ነው ያገኘነው። በመጨረሻ ደግሞ ከሐመር መጽሔት ሚያዝያ 2009 ዓመተ ምህረትም ታትሞ ከነበረው ላይ አውጣተን ነው ለዛሬው መልእክቶቻችን እንዲረዱን እነዚህን አጋዥ አድርገን ወደ እናንተ ያደረስነው። አሁንም ቀጣዩንም እንዲሁ ከተለያዩ ምንጮች እያመጣን የምንሰማውን እርሱ አምላካችን እንደፈቀደ ተገናኝተን የምንነጋገረውንም እርሱ አምላካችን እንዲያዘጋጅልን ፈቃዱ ይሁንልን። አሜን። ይቆየን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም የትንሣኤ በዓለ ሃምሳ ይሁንልን። አሜን።